Welcome to the Donkey Show. እንዴናችሁ ለመሳቅ የተዘጋጃችሁ ዶንኪ ሾው ተጀመረ። ዛሬ ስለ ሀገራችን የወደፊት ተረካቢዎች እናወራለን። ዩኒቨርሲቲ ማለት እንደምታውቁት የእውቀት ማዕከል፣ የኢኖቬሽን ቦታ፣ የጥበብ ምንጭ ነው። አንዳንዴ ግን የውሃ ዋና መማሪያ ቦታም ይሆናል። እስቲ ይህን ቪዲዮ አይተን እንመለስ። ምንድነው ያየነው? አሁን ይሄ ልጅ ምሳ ነው ወይስ እጅ መታጠቢያ ነው የቀረበለት? እንዴ ወንድም ይሄን ለመብላት እኮ ጉርሻ ሳይሆን ስትሮ ነው የሚያስፈልግ። እንዴ እንጀራውን ዝም ብለህ እንደ ስፖንጅ በቃ ወጡን አጠጥተህ አፍ ላይ እንደዚህ ጭመቀው። በእውነት እኔ እዚህ ላይ ዩኒቨርሲቲውን አስተዳደር ማመስገን እፈልጋለሁ። ምክንያቱም ለተማሪዎች ጤንነት ስላሰቡ ዶክተሮች በቀን ስንት ብርጭቆ አጠጡ ነው የሚሉት? 8። አሁን ተማሪው ምንድነው ማለት ክክ ወጥ በላው ነው የሚለው ወይስ የክክ ሻይ ጠጣው ነው የሚለው? ይሄ የሚያሳየን አንድ ነገር ነው። እነዚህ ተማሪዎች ነገ ሀገር የሚረከቡ ኢንጂነር፣ ዶክተር፣ መሪ የሚሆኑ ናቸው። በወጥ ስም ሞቅ ያለ ውሃ እያጠጣናቸው ግን እንዴት ነው ጠንካራ አይምሮ የሚኖራቸው? ወደ ቀጣዩ ቪዲዮ እንለፍ። ወገን ነገሩ ገባኝ ይመስለኛል። አባትየው መጨረሻ ላይ ግን የበር ብለው ሂሳብ የሚቀበሉ ይመስለኛል። በሩ ተገንጥሏል። ሰው ለምግብ ብቻ አልተፈጠረም ይላል። አንደኛ እናንተ ምግብ ብቻ አዛችሁ ቢሉን አምጣ ማለት እንደማትችሉ እየነገራችሁ ነው። ይሄ እኮ ዋርኒንግ ነው። ሰው ለምግብ ብቻ አልተፈጠረም ማለት ለውሃ፣ ለስፕራይት፣ ለሻይ፣ ለቡና፣ ለማኪያቶ ጭምር ነው እያለ እኮ ነው። በኢትዮጵያ የግል ድርጅቶች ሰራተኞች ዝቅተኛ የደሞዝ ወለል ባለመወሰኑ ሰራተኞች በቂ ክፍያ እንደማያገኙ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አስታውቋል። ይህንን ተከትሎም ዝቅተኛ የደሞዝ ወለልን የሚወስን ቦርድ እንዲቋቋም ለጠቅላይ ሚኒስትር ጽሕፈት ቤት ጥያቄ መቅረቡን ነው ኮንፌዴሬሽኑ የገለጸው። ዜናውን ሰማችሁት? ዝቅተኛ የደሞዝ ወለል አልተወሰነም ይላል። እኔ ግን አንድ ግራ የገባኝ ነገር የሽንኩርት ዋጋ ተወስኗል፣ በየቀኑ ይጨምራል። ስለዚህ ለቦርዱ አንድ ምክር አለኝ። ደሞዙን ስትወስኑ በብር ሳይሆን በኩንታል ወስኑልን። የዚህ ሰራተኛ ዝቅተኛ ደሞዝ ግማሽ ኩንታል ጤፍ ነው በሉልን። ያኔ ልክ ኑሮ ተወዶ የጤፍ ዋጋ ሲጨምር ደሞዛችንም አብሮ ጨመረ ማለት ነው። ወገን ይሄን ፎቶ በደንብ ይዩት። ይሄ እኮ የሰርግ አይደለም፣ ይሄ የድህነት ማመጥ ሩጫ ነው። ሙሽሪት ቬሎዋን ሰብስባ ጫማዋን ወርውራ የምትሮጠው እኮ አብዳ አይደለም። ሰርጉ መሃል ላይ ስልኳ ጠራና አንድ ሚስጥር ተነገራት። እሜቴ እንኳን ደስ አለሽ፣ 14 ዓመት ጸሎትሽ ተሰምቶ ባለ 3 መኝታ ኮንዶሚኒየም በጣ ወጥቶልሻል፣ ግን ቢሮ ሊዘጋ 10 ደቂቃ ነው የቀረው አሏት። ሙሽሪት ይሄን ስትሰማ ምን አለች? ባል ይገኛል፣ ቤት ነው የማይገኘው። ካልፈረምኩ ባንኩ ይዘጋል፣ ወለዱ ይጨምራል፣ እንኳን ጫማዬን ቬሎዬንም ቢሆን አውልቄ እሮጣለሁ ብላ የኑሮ ውድነቱን እያሳደደች ያለች ሙሽራ ነች። ሙሽራው ከኋላ ማሬ ጠብቂ ለማለት እንዳይመስላችሁ እሱ የሚሮጠው እሱ ለፍቅር ሳይሆን ለካርታ ነው የሚሮጠው። እኔ ያገባውሽ እኮ እጣ እንደደረሰሽ በህልሜ አይቼ ነው። መጀመሪያ ወደ ቀበሌ አይደለም ወደ ወሳኝ ኩነት ነው። እጣው የወጣው ላላገባ ስለሆነ ይሄ ሰውዬ ባል ነኝ ብሎ ነገሩን ከማበላሸቱ በፊት ወሳኝ ኩነት ሄዳ ያላገባ የምስክር ወረቀት ለማውጣት ነው። ቬሎ ለብሰሽ ግን ያላገባ መጠየቅ አይከብድም እናቱ? በነገራችን ላይ በጣም ያሳዝነው ነገር ባልና ሚስት ኮንዶሚኒየም ለየብቻ ለማግኘት ብለው የተፋቱበት ሀገር ነው ያለ ነው። ከተፋቱ በኋላ ለየብቻቸው ኮንዶሚኒየም አስመዝግበው እንደ ባለትዳር አንድ ላይ የሚኖሩ ሰዎች ናቸው። በጣም የሚገርም ነው። ለልጆቻቸው ገንዘብ ከተገኘ መፋታት ይቻላል የሚለውን እያስተማሩ ነው። ለእነዚህ ወላጆች እስቲ እንግዲህ በጉጉት ሲጠበቅ የነበረው ጂም ፓወር ቲክቶክ ክሬቲቭ አዋርድ ፕሮግራሙ ዛሬ ነው። እኛም እዛ ተገኝተናል። አንድ ላይ ገብተን እናያለን። አብራችን ቆዩ። ሰላም የክሬቲቭ አዋርድ ቤተሰቦቼ፣ ዋሽን ፋሚላ አረና ያለ አረሽን ቆዩ። በቴሌቪዥን እነዚህ ጫማዎቹ ሬድ ባተምስ ይባላሉ ወይም ክርስቲያን ሉብታን ይባላሉ። የፓሪስ ምርቶች ናቸው። ለግዠሪየስ ናቸው እና ቆንጆ ናቸው። ካዡዋል ዴይ ላይ የሚደረግም ነው። ስለዚህ አሁን ይሄኛው ደግሞ ዋጋ ስንት ነው? ዋጋ እነዚህ ከ70,000 እስከ 80,000 ድረስ ናቸው። እስከ 80,000 ብር ድረስ ናቸው። አስበዋል። አንተ ካልሲክ ይሄ ነው
እና አጎትን ጫማ ላክልኝ ስትለው ከፈረንሳይ ይሄን ጫማ ቢልክልህ ክርስቲያን ሉቡታን አላሉትም? ለጫማ ክርስቲያን የሚል ስም መስጠታቸው በጣም ደፋር ናቸው። ሉቡታን በሚለው እንቀጥላለን። እና ልጁ ማለት ነው አጎቱ ከፈረንሳይ ይሄን ጫማ ልኮለት ይሄን ካልሲ አውልቆ እግሩን ወደ ጫማው ሲያስጠጋ ጫማው ይጮሃል። ሳክሬ ብሉ አጎት መጀመሪያ ጫማ ላክልኝ ከማለት በፊት ብር ላክልኝ ብለህ ፈንገስን አትታከምም እንዴ? የሞተውን እግርን እኔ ውስጥ ልቀብረው ነው? እኔ እኮ ሉቡታን ነኝ እንጂ ለሙታን አይደለሁም። ለአንተ የሚያስፈልግ ጫማ ሳይሆን የእግር ሬሳ ሳጥን ነው። ያውም ያንተ እግር ተገንዞ ነው መቀበር ያለበት። አረጋለሁ ካልክ ኢንስትራክሽንን አንብበው ይላል። ከመጠቀሙ በፊት 15 ቀን እግሮን በአቼቶ ይዘፍዝፉ ይላል። በጣም የሚገርመው ነገር ይሄን ፎቶ በወቅቱ በጣም ለማፈቅራት የሀብታም ልጅ ነው ተነስቼ ላኩላት እና ልጅቷ ምን አለች? ዳዲ ፎቶውን አየኸው? እንዴት ነው? ልጁ በጣም ይወደኛል፣ ከኔ ጋር መሆን ይፈልጋል አለች። እና አባትየው ምን ቢል ጥሩ ነው? ልጅ ይሄ ልጅ የሚወድሽ አይመስለኝም። አቀማመጡን እስኪዩ። ይሄ ልጅ አጥንት እየጠበቀ ነው እንጂ አንቺን እየጠበቀ አይደለም። ግን አቋሙ ተመችቶኛል። እንደዚህ አይነት አላፊ አግዳሚን የሚናከስ አቋም ያለው ልጅ ለግቢያችን ያስፈልገናል። ግን አንድ ጥያቄ አለ። ልጅ ይሄ ልጅ ክትባት ወስዷል? ይሄን ልጅ አምጪውና በቃ ከኛ ጋር ይኑር አሏት። ለምን መሰላችሁ? ግቢያችን ውስጥ ያለው የውሃ ፏፏቴው የሚያምረው ፋውንቴናችን ላይ እንደዚህ ቁጢጥ ያለ ሐውልት ይጎለዋል ብለው እኮ መቼም ሲያልፍ ያስቃል። ለማንኛውም መርጦ የሚያለብስ አንድ ተቋም ተፈጥሯል። ከኤድና ሞል ወረድ ስትሉ ወደ ፍሬንድሺፕ ወይም ወደ አርመኒ ሆቴል በሚወስደው መንገድ ማለት ነው። የገሚያ ህንፃ ላይ አንደኛ ፎቅ 104 ቁጥር ላይ ሴቶች አምሶሪ ለሴቶች አይደለም ለወንዶች ሶሊ ሜንስ የሚባል ቤት ተከፍቷል። በጣም ፓሽን ያላቸው በእጅ የተመረጡ አልባሳትን ነው የምታገኙት። ሄዳችሁ መሸመት ለማትችሉ ቪአይፒዎች ቤታችሁ ሆናችሁ መርጣችሁ ቤታችሁ ድረስ ልብሱን ዲሊቨር ያደርጋሉ። ቼክ አድርጓቸው። በዓለም አቀፍ ደረጃ በትላንትናው ዕለት የተከበረውን የዓለም የኤድስ ቀን አስመልክቶ የጤና ሚኒስቴር ባሰናዳው መድረክ ላይ በኢትዮጵያ አጠቃላይ የኤችአይቪ ኤድስ ስርጭት መጠንን መቀነስ ቢቻልም በአፍላ ወጣቶች ላይ ግን የቫይረሱ ስርጭት እየጨመረ መሆኑ ተስተውሏል ተብሏል። ይገርማል። ወጣቱ 5,000 ብር ለገዛው ስልክ 3 አንቲቫይረስ፣ 1 ቪፒኤን፣ ሌላም ብዙ መዋጊያ ያስጭናል። ለገዛ ህይወቱ ግን ዋይፋዩን ኦፕን አድርጎ ነው የሚንቀሳቀሰው። ለማንኛውም ኤችአይቪ ኤድስ እንደ አዲስ በጣም በአደገኛ ሁኔታ እየተስፋፋ ነው። እግዚአብሔርን አልፈራ ስንል ኤችአይቪ ተመልሶ መጥቷል። ስለዚህ እግዚአብሔርን የማትፈሩ ኤችአይቪን ፍሩና ዝሙት አቁሙ እየተባለ ነው። በነገራችን ላይ አርቲፊሻል ኢንተለጀንስ እና ሮቦቶች በቅርብ ዓመታት ውስጥ በጣም ብዙ ሰዎችን ከስራ ውጭ ያደርጋሉ እየተባለ ነው። ነገር ግን አንዳንድ ሰዎች ላይ የሮቦቶች መብዛት ወደፊት አደጋ ቢሆንስ? ለምሳሌ ሮቦት ቢቀየርብንስ? አስባችሁታል? ሞተሬን አቁሜ ሮቦት መጣ። እኔ ደግሞ በቃ ወይ ትራፊክ ፖሊስ ነው ሊቀጣኝ ነው ብዬ መንጃ ፈቃዴን አቀባቢ ስል እየሮጠ መጥቶ ከሲ ላይ ማለት ነው። አሁን ከሮቦት ጋር መደባደብ ችግሩ ምንድነው? ባትሪው እስኪያልቅ ነው የሚደባደበው። ገብቷል? ምንም አይመስለውም። መታው ያማውም፣ ስትመታውም ያማል፣ ሲመታም ያማል። ብረት ነው። እና እኔ በርግጥ ሮቦት አልፈራም፣ ከሮቦት ጋር መደባደብም አያቅተኝም። ግን ምንድነው አላረለ ኢትዮጵያ ስመለስ ለስሜ ጥሩ አይደለም። ከሮቦት ጋር ጣልቶ መጣ፣ ጸባይ የለውም፣ እንኳን ከሰው ከሮቦት አይስማማም ይሉኛል ብዬ ነው እንጂ እኔ ከሮቦት ጋር መደባደብ ለሮቦት ማንሰውኛ አይደለም። ለማንኛውም ኤአይ ላይና ሮቦት አካባቢ የሚሰራ ዘመድ ካላችሁ ይሄን ነገር አጣሩና ኮመንት ጻፉልን። ሮቦቶቹ ወደፊት ላይታዘዙ ይችላሉ ወይስ በአጋጣሚ በስተት ነው? ቀጣዩን ቪዲዮ አይተን እንመለስ። መሰደድ፣ ስደት፣ ሰው ሀገር ላይ መኖር የሚለውን ሀሳብ መጀመሪያ ያመጣው ሰውዬ ግን ማን ነው? ወይም ሴትዮ? የዛኔ ስታስቡ ሌላ አማራጭ አልነበረም? ሰውን ሁሉ በየሀገሩ በትናችሁ ሀገሬ 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 ታስብሉታላችሁ። ጸጉር ቁንጮ ነው ወይስ ሙሉ ጸጉር ነው ያለ? ሳይ ቁንጮ መስለኝ ነው። ውጭ ሀገር ሆነ ቁንጮ ሆነ ከሆነ በጣም ነው ደስ የሚለው። ለሀገር ያለን ፍቅር ያሳያል። ባህልን እያስተዋወቅ ነው ማለት ነው። በባህር በበረሃ በልዩ ልዩ ስፍራ በስቃይ ላይ ሆነው በስደት እየተጨነቁ በምርኮ እየተበዘበዙ ላሉ ወገኖቻችን በሙሉ እግዚአብሔር አምላክ ይድረስላቸው። ቅዱስ ሚካኤል በክንፉ ሸፍኖ ወዳሰቡበት ሀገር ያግባቸው። ለተሰደዱ ጸልዩ ለማለት ነው። ሌላው በጣም 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 የሚደንቅ ዜና ከሰሞኑ ተሰምቷል። በኢትዮጵያ ሀገራችን
አናዳጅ በበዛበት ሀገር ነዳጅ ተገኝቷል እየተባለ ነው። እስኪ ቪዲዮ እንየው። በዚህ ሰዓት ነዳጅን አስመልክቶ ሰበር የተባለ መረጃ ተሰምቷል። ነዳጅ በኢትዮጵያ ምድር መገንፈሉ ነው እየተገለጸ የሚገኘው። በለገሂዳ ወረዳ የነዳጅ ክምችት በተፈጥሮ እየፈለቀ ለአገልግሎት መብቃቱ ተገልጿል። በአማራ ክልል ደቡብ ወሎ ዞንም በለገሂዳ ወረዳ አስገራሚ የተፈጥሮ ክስተት መመዝገቡ ነው እየተገለጸ የሚገኘው። በነገራችን ላይ ነዳጅና ተፈቃሪ የሚያመሳስላቸው ነገር አለ። እንደምታውቁት አሁን አንዳንድ ጊዜ ተፈቃሪ ተለምኖ እምቢ ይልና ልክ በቃ እናንተ ሌላ ሰው አግኝታችሁ ስትሄዱ ይደውላል። ምነው ጠፋሽ አደውይም ወይ ምናምን ይላል አይደል? ነዳጅም እንደዚሁ ነው። በቃ ከዚህ በኋላ በኤሌክትሪክ መኪና ነው የምጠቀመው ስትል በየሰፈሩ እንደ ጆሮ ኩክ እየቀለጠ መውጣት ጀምሯል። በጣም የሚገርም ነው። አባይ ብለን ግድቡን ሞላን። ልክ ግድቡ ሞልቶ ኤሌክትሪክ በቃ በሽ ሊሆን ሲል ነዳጅ ከውስጥ ነው እንዲህ እያለ አለው። እኔ እኮ የምጨክኑ አልመሰለኝም ነበረ። እኔ እኮ ሙድ እያስኩ ነው ኮራስን ለመወደደው ብዬ ነው። እኔ እንዴ ነዳጅ የወጣባቸው ሀገሮች አንዳንዶቹን አንድዷቸዋል። እንደ አረብ ሀገር ላሉ አንዳንድ ሀገሮች ደግሞ ነዳጁ ችግራቸውን አንድዶ ለሰላማቸው ለእድገታቸው ምክንያት ሆናል። ምን ማለት ነው? ገንዘብ የክፋት ሁሉ ስር ነው ይላል መጽሐፍ ቅዱስ። በኢትዮጵያ ውስጥ ነዳጅ መገኘቱ ለሰላም፣ ለፍቅር፣ ለአንድነት ካልሆነ ጥንቅር ብሎ ይቀር። ስፖርት በጣም ጥሩ ነው። በነገራችን ላይ ስፖርት የምትሰሩ ሰዎች እኔ በጣም ታስቀኑኛላችሁ። ኢነርጂያችሁ ደስ ይለኛል። በጠዋት ተነስቶ ጂም ሄዶ ስፖርት መስራት በጣም የሚገርም ነው። ግን መሳሪያዎቹን ማክበር ያስፈልጋል። እኔ በእግር ብቻ ነበር የሚሮጠው የሚመስለኝ። አንዳንድ ሰው በጣም ቶሎ ክብደት ለመቀነስ በጭንቅላቱ ነው የሚሮጠው። በጣም የሚገርም ነው። እንግዲህ ታችን የእግርም የእጅም የጭንቅላትም ወጌሻ ነው የሚያስፈልጋት። ወጌሻ የምታውቁ ሰዎች ብትጠቁሟት ጥሩ ነው ብዬ አስባለሁ። የእውቀት ወጌሻ ደግሞ እኛ ጋር አለ። ቪዲዮ ኤዲተር መሆን ፈልጋችሁ ዛሬ ነገ እያላችሁ ካመነታችሁ እነሆ የመጨረሻው ቀን ደረሰ። ታህሳስ 20 የምዝገባው የመጨረሻ ቀን ነው። በአካል እኛ ጋር መታችሁ ኤዲቲንግ ለመማርና ምርጥ ቪዲዮ ለማምረት ከፈለጋችሁ የመጨረሻው እድል በሩ ሊዘጋ ነው። ታህሳስ 20 ድረስ ካልተመዘገባችሁ ከዚህ በኋላ መሰረታዊ የቪዲዮ ኤዲቲንግ ኮርስ ከዶንኪቲዩብ አይገኝም ማለት ነው። ለመደወል በ0975 516360 አሁኑኑ ደውሉ፣ ተመዝገቡ። ፈረንጆች በጣም በሚገርም ሁኔታ አማርኛ ሲናገሩ በጣም ያስደስታል። እስኪ እኔ አንድ ቪዲዮ። አረ ምን ነው ወገኖቼ፣ 2 እርሾ እና 2 ሊጥ አዘጋጀው። 2 ጊዜ ሞክርኩት፣ 2 ጊዜም ገበልኩት። ሊጡ ተበላሸ። ምንድነው ነገሩ? ሰው ደግሞ የአውሮፓ ውሃ ነው ይላል። እኛ እዚህ ደግሞ ሁልጊዜ ውሃችን በጣም አሪፍ ነው ንጹህ ነው ምናምን ብለን ብራግ ስናደርግ በቃ ለእንጀራ የሆነ አራ አይናፋም። ምን ይሻላል? እባካችሁ በፍሬንች ሀገር የምሰራ ስቴፕ ባይ ስቴፕ ሬሲፒ ስጡኝ። ወይ ባሏ የጨርቆስ ልጅ ነው ወይ እሷ ጨርቆስ ነው ተወልዳ ያደገችው። በጣም ያራዳ ልጅ ነች። የምትጠቀመው ያራዳ ቋንቋ ይገርማል። እቺን አሁን ፈረንጅ አላት ማን ነው? አማርኛዋ እኮ የፒያሳ ወይ ያራዳ ነው። አረ ምን እሺ ነው ስትል እኔ ራሱ ደነገጥኩኝ። አረ ምን እሺ ነው ወገኖቼ። በነገራችን ላይ ስለ ውሃችን በዚህ አጋጣሚ ፈረንጅ ስለመሰከረ ደስ ብሎናል። ባይዘው ብዙ ሰዎች ሲደንሱ እንዲህ የሚሉት ለምንድን ነው? የሆነ አሁን ኖርማል ነበረ ዳንስ ሲጀምር ምንድነው የምትሉት? ምንድነው ማለት አልገባኝም። ወገን የዚህ ልጅ ነገር አልገባችሁ? ልጅቷ እየዘፈነች እኮ አይደለም እየተዋጋች እኮ ነው። ቅንድቦቿን ስታያቸው እኮ በቃ ለየብቻቸው ሽለላ የሚወርዱ ነው ይመስሉት እንዴ! ይሄ ልጅቷ ድምጽ አይደለም። ውስጧ የነበረው መንፈስ የቦብ ማርሌ መንፈስ ነው። ገብታችኋል? ልክ ሰውየውን ስታየው ግን የሰንበት ተማሪ መንፈስ ያዛት ማለት ነው። ሲሪየስ ገብታችሁ ማማዬ ምናምን ብላ ዞር ስትል እየቀረጻት ነው። ለማንኛውም የቀረጻችኋት ሰዎች እቺ ልጅ ለድንቅ ልጆች ፈልጋታለሁ። እዚህ ቪዲዮ ስር አድራሻዋን ኮመንት አድርጉ። የዛሬው ዶንኪ ሾው ይሄን ይመስል ነበረ። በቀጣይ ሳምንት በአዳዲስ ፕሮግራሞች እንገናኛለን። ወዳችኋለሁ።